መጽሐፍ ቅዱስ ለሰላምም ጊዜ ያለው ለጦርነትም ጊዜ ያለው ይላል። ይህንን ያሉት በምስሉ ላይ የምትመለከቷቸው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ናቸው። ቤንያሚን ኔታንያሁ እስራኤል ወይም አይሁዶች ይመጣል ብለው የሚጠብቁትን መሲህ ወይም መሳያህ እርጊያውን አሰናድተው ቤተ መንግስቱን ገንብተው ዙሪያቸውን አጥፍተው ይጠብቁታል ተብሎ ትንቢት እንደተነገረላቸው ስንቶቻችን እናውቃለን? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ክርስቶስ ሁላችን ጋር ይሁን። ውድ የክብራን ሚዲያ ቤተሰቦች በዛሬው መሰናዷችን የእስራኤሉ ጠቅላይ ሚኒስትር የሚመጣው መሲህ መንገድ ጠራጊ ነው በማለት ትንቢት የነገሯቸውና ከጀርባቸው እነዚህን ሁሉ ጦርነቶች እንዲያደርጉ የሚመክሯቸውን አንድ ሰው እናስተዋውቃችኋለን። እኚህ በዓለም አቀፍ ደረጃ እጅግ ተጽዕኖ ፈጣሪ ከሆኑ የአይሁድ መምህራን መካከል ግንባር ቀደሙ ናቸው የሚባሉ ራባይ ወይም ረቢ በጠቅላይ ሚኒስትሩ ላይ የፈጠሩት ተጽዕኖ ዛሬ ላይ ለሚታየው እያንዳንዱ እስራኤል የምትለኩሰውና የምትዋጋው እሳት በሙሉ በምክንያትነት ይጠቀሳል። ውድ የክብራን ሚዲያ ቤተሰቦች መረጃውን እስከ ፍጻሜው ድረስ እንድትከታተሉ ላይክ እንድታደርጉ ትንቢትን ሁሉ እንድንመረምር የሚያዘውን የጌታችንን ቃል ለመፈጸም የሚያግዘንን ይህንን ሙሉ ዝግጅት ተከታትላችሁ ለወዳጆቻችሁ እንድታጋሩ የአክብሮት ጥሪያችንን እናቀርባለን። ለዚህ ቤት አዲስ ናችሁ፣ ክብራን ሚዲያ እንባላለን። ስለ ቤተ ክርስቲያን እናወራለን። ሰብስክራይብ እያደረጋችሁ ተወዳጁን እነሆ ቤንያሚን ኔታንያሁ የአይሁድ መሲህ መንገድ ጠራጊ። ጊዜው እንደ አውሮፓውያኑ ዘመን አቆጣጠር 1984 የዛሬ 40 ዓመት ገደማ ነበር ለመጀመሪያ ጊዜ ቤንያሚን ኔታንያሁና ትንቢታቸው የተገናኙት። በወቅቱ ቤንያሚን ኔታንያሁ በተባበሩት መንግስታት ድርጅት የእስራኤል አምባሳደር ሆነው ሲያገለግሉ ሳለ ነበር የነገ ሕይወታቸውን ሙሉ በሙሉ የቀየረውን ትንቢት ከነገሯቸው የአይሁድ መምህር ጋር የተገናኙት። እኚህ የአይሁድ መምህር ምናሂም ሜንደልሽዝን ይባላሉ። ምናሂም ሜንደል 119 ሰዎችን ትዋጋለህ፣ እግዚአብሔር ግን ካንተ ጎን ነው የሚል ትንቢትን ለቤንያሚን ኔታንያሁ ነገሯቸው። ጣቱ ቢቢም ይህንን ጉዳይ ከሰሙባት ቀን ጀምሮ የእስራኤል ጠቅላይ ሚኒስትር እስከሆኑባት ቀን ድረስ እንቅልፍ እንዳልተኙ ይነገርላቸዋል። ቀን እየቆጠሩ ዓመታትን እያለፉ ከተለያዩ አካላት ጋር ውጊያ እየገጠሙ 119 እስኪሞሉ ድረስ ጦርነትን አያቆምም ተብሎላቸዋል። ለምን ቢሉ ቤንያሚን ኔታንያሁ ጠበቀው አይሁድ መሲህን መንገድ ጠርገው አበባ አንጥፈው የሚቀበሉት እሳቸው ናቸው ተብሎ በእኚህ ተጽዕኖ ፈጣሪ በተባሉ የአይሁድ መምህር ተነግሯቸዋል። የሃባድ ሉቦቪች ንቅናቄ መሪ ናቸው የሚባሉትና በመላው አይሁድ ረቢ በሚል መጠሪያ የሚጠሩት እኚህ አረጋዊ የእስራኤሉ ጠቅላይ ሚኒስትርን ካዩአቸው ጊዜ ጀምሮ ትንቢት እንዳዩላቸውና ይኸውም አይሁዳውያን የዮሴፍ ልጅ መሲሁ እያሉ የሚጠብቁትን መሲህ መንገድ ጠርገው የሚቀበሉት በመቀበል ውስጥም ቁልፍ ሚና ያላቸው እሳቸው ናቸው ብለው እንደሚያምኑባቸው ነግረዋቸዋል። ረቢ ኔታንያሁ እስራኤላውያን መሲሁን ለመቀበል እንዲያዘጋጁ ከእግዚአብሔር ተልእኮ ተሰጥቷቸዋል በማለት በአደባባይም ይናገራሉ። ባለፉት 10 ዓመታት ሁለቱ ሰዎች እጅግ ጠንካራ የሚባል ግንኙነትን መስርተዋል። የአሁኑ የእስራኤል ጠቅላይ ሚኒስትር የያኔው ጎልማሳ ኔታንያሁ ለመጀመሪያ ጊዜ የእስራኤል ክኔሴት ወይም ፓርላማ ለመግባት ድምጽ ባገኙ ማግስት ነበር በሩጫ እኚህን አማካሪያቸውን ሰላም ለማለትና ክብር ለመስጠት ወደ ቤታቸው ያመሩት። በዚህ ወቅት ነበር ታዲያ አረጋዊው ረቢ ለአዲሱ የፓርላማ ተመራጭ ቤንያሚን ኔታንያሁ በክኔሴትህ ውስጥ ከ119 ሰዎች ጋር ትዋጋለህ፣ ታገላለህ፣ እግዚአብሔር ካንተ ጋር ስለሆነ ግን በፍጹም ከህልምህ ወደ ኋላ እንደማትቀር እርግጠኛ ነኝ ሲሉ ትንቢት ነገሯቸው። ይህ ትንቢት መሲሁን መጠበቅ የሁለቱ ሰዎች ግንኙነት በእስራኤልና በቀጠናው ፖለቲካ ላይ ያሳደረውን ተጽዕኖ ሲያጠኑ የከረሙት በስታንፎርድ ዩኒቨርሲቲ የታሪክ ትምህርት ክፍል የፒኤችዲ እጩ የሆኑት ኦዝጉር ዲክመን ስለ ጉዳዩ እንደዚህ ይላሉ። ከዚያ ጊዜ ጀምሮ ረቢው በእስራኤል ፖለቲካ ውስጥ አብረዋቸው ሊሰሩ የሚችሉ ብቸኛ አጋራቸው ኔታንያሁ ብቻ እንደሆኑ የተገነዘቡ ይመስለኛል። ኔታንያሁ መሲሁን ለመቀበል በሚደረግ እንቅስቃሴ
የተወሰኑ እርምጃዎችን ወደፊት እንዲራመዱ ይጠብቁባቸው እንደነበር መገንዘብ ይቻላል። ከነዚህ እርምጃዎች መካከልም ግንባር ቀደሙ እስራኤልን በአብዛኛው ሃይማኖታዊ ቦታ እንድትሆን ማድረግና ለዚህ ደግሞ መሰረታዊ የሚባሉ እርምጃዎችን እንዲወስዱ ማድረግ ነው። ኔታንያሁም ይህንኑ ረቢው የነገሯቸውን ትንቢት እየፈጸሙ እንደሆነ ራሳቸው ይናገራሉ። ይህ በምስሉ ላይ የምትመለከቱት ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የያኔው የፓርላማ አባል እኚሁን አማካሪያቸውንና ትንቢት የነገሯቸውን የእስራኤል መምህር ሊጎበኟቸው በሄዱ ወቅት ረቢው ስለ መሲሁ መምጣት የሚነግሯቸውን ማስጠንቀቂያ ነው። ረቢው እንደዚህ ይላሉ። ለመጨረሻ ጊዜ ከተገናኘን በኋላ ብዙ ነገሮች ተለውጠዋል። ነገር ግን ያልተለወጠው ብቸኛ ነገር መሲሃችን እስካሁን ድረስ አልመጣም። ስለዚህ የመሲሁን መምጣት ለማፋጠን ሲባል መውሰድ ያለብህን እርምጃ በሙሉ ውሰድ። ይህን ጊዜ ኔታንያሁ የቻልነውን ሁሉ እያደረግን ነው በማለት ይመልሱላቸዋል። ይህን ጊዜ የአይሁዱ መምህር ሜናሄም ሜንደል ሽንስር እንዲህ በማለት እንደ ሕፃን ልጅ እየተቆጡ ኔታንያሁን ይነግሯቸዋል። በፍጹም እየሰራን ያለነው ስራ በቂ አይደለም። ለዛም ይመስለኛል በጣም ብዙ ጊዜያት አለፉ፣ መሲሁ ግን እስካሁን ድረስ አልመጣም። በዓለም አቀፍ ደረጃ የእስራኤልን ፖለቲካና በአጠቃላይ የአይሁዳውያንን ሕይወት ተጽዕኖ ከሚፈጥሩባቸው ሰዎች መካከል ግንባር ቀደሙ ናቸው የሚባልላቸው ራባይ ሜናሄም ሜንደል ሽንስር በዘመናቸው አንድም ቀን ዳግም እስራኤልን ጎብኝተው አያውቁም። ብሩክሊን ኒውዮርክ ውስጥ ከሚገኘው መኖሪያ መንደራቸው እና አካባቢው ላይ ብቻ በመሆን በእስራኤል ፖለቲካና በአይሁዳውያን አነዋወር ዙሪያ የሚሰጧቸው አስተያየቶች አሁን እስራኤል አይሁዳውያን ሉበት የአእምሮ ሁኔታ ግንባር ቀደም ቅርጽ አስያዥ ነው ይባልለታል። ተጽዕኗቸው ከትውልድ ሀገራቸውና ከማህበረሰባቸው በተጨማሪ በአሜሪካ ፖለቲካ ውስጥም ስር የሰደደ ነበር። በአንድ ወቅት የአሜሪካ ፕሬዝዳንት የሆኑት ሮናልድ ሬገን በሰውየው የ86 ዓመት የልደት በዓላቸውን ምክንያት በማድረግ በርካታ የአይሁድ መምህራንና የረቢው ተከታዮች በተገኙበት በዋይት ሃውስ ኦቫል ኦፊስ ውስጥ ለክብራቸው ሲባል በስማቸው አዋጅ እስከመታወጅ ድረስ አድርሷቸው ነበር። እኚህ የኢራን ሰማዮች ላይ ጄት እየተንከባለለ ቦምብና እሳት ማዝነቡን ለመሲሁ መምጣት እንደ ደወል የሚቆጥሩት የፍልስጤም ግዛቶች ላይ የተገነቡ ግንባታዎች በሰው ገላ ላይ እየፈረሱ ምድር ኦና እስክትሆን ድረስ በአረር ስትነድ ይህንንም የዮሴፍ ልጅ መምጣት መንገድ ጠረጋ ብለው የሚቆጥሩት ሜናሄም ሜንደል ሽንስር በ1902 እንደ አውሮፓውያኑ ዘመን አቆጣጠር ነበር በቀድሞዋ የሩሲያ ኢምፓየር በአሁኗ የዩክሬን ግዛት በሆነችው የጥቁር ባህሯ ወደብ ኒኮላይቭ ነበር የተወለዱት። ከ1928 ጀምሮ ከባለቤታቸው ጋር በመሆን በበርሊንና ፓሪስ ኑሯቸውን ያደረጉት ረቢ ይሁንና የናዚ ጀርመንን ጭፍጨፋ ተከትሎ 1941 ወደ ዩናይትድ ስቴትስ ሸሹ። ከ10 ዓመት በኋላ ከ1951 ጀምሮ እስከ ዕለተ ህልፈታቸው 1994 እንደ አውሮፓውያኑ ዘመን አቆጣጠር ድረስ የዚህ ካባድ የተባለ እስራኤላውያንና አይሁድ በጥበብና በእውቀት ከአምላክ ጋር እንገናኝበታለን ብለው የሚያስቡት ንቅናቄ መሪ ሆነው አገልግለዋል። በሚያስገርም ሁኔታ ሜናሄም ሜንደል ሽንስር በሞቱበት ወቅት አይሁዳውያንና ተከታዮቻቸው እጅግ በጣም በሐዘን ተሰብረው እንደነበረ ታሪክ ያሳያል። እስካሁኗ ደቂቃ ድረስም ሜናሄም ሜንደል ሽንስርን ከሙታን መካከል በአካል ይነሳሉ፣ መቃብርን ይፈነቅላሉ። ከዚያም እስራኤልንና ዓለምን ወደ ሰላም መንገድ የሚመሩና ነፃ የሚያወጡ መሳያ ወይም መሲህ ናቸው ብለው የሚያምኑ ተከታዮቻቸው ቁጥር ቀላል አይደለም። አሁን ላይ የካባድ ንቅናቄ በዋነኝነት ማዕከሉ ኒውዮርክ ብሩክሊን ውስጥ ነው፣ ክሮናይት በሚባል መንደር ውስጥ። ከመቀመጫነቱ አኳያ አሜሪካዊ ንቅናቄ ነው ልንለው እንችላለን። ነገር ግን ዓለም አቀፋዊ ንቅናቄና እንቅስቃሴ እንደሆነም መዘንጋት የለብንም። ምክንያቱም የካባድ እንቅስቃሴ ዋነኛውና ግዙፉ ዓላማው ከሚባሉት መካከል አንዱ ጠፍተዋል፣ ወጥተዋል የሚባሉ የእስራኤል በጎችን ወይም የእስራኤል ነገድ አባላትንና አይሁዳውያንን ወደ ይሁዲነት መመለስ ነው። ንቅናቄው በተለያዩ የዓለም ክፍሎች ውስጥ የመምህራንን መሪዎች በማስቀመጥ የተለያዩ እንቅስቃሴዎችን ያደርጋል። ስለዚህ ዓለም አቀፋዊ እንቅስቃሴ ነው ልንለው እንችላለን።
መቀመጫውን ብሩክሊን ኒውዮርክ ውስጥ ያደረገው የኻባድ ሙቭመንት በመላው የአሜሪካ ግዛቶችና በዓለም አቀፍ ደረጃም ከ100 በላይ በሆኑ ሀገራት ጠንካራ እንቅስቃሴዎችን ያደርጋል። ምንም እንኳን ትኩረቱ በአውሮፓና በእስራኤል ያደረገ ቢሆንም በመቶ ሺዎች የሚቆጠሩ ተከታዮች ያሉት ንቅናቄው ምኩራቦችን፣ ትምህርት ቤቶችን፣ ከእጽ ማገገሚያ ማዕከላትንና የእንክብካቤ ማዕከላትን ያስተዳድራል። ምንም እንኳን የዚህ ንቅናቄ ፊተኛ መልኩ አይሁዳውያን በዓለም አቀፍ ደረጃ የተሻለ ሕይወት እንዲኖራቸው ማስቻል ነው የሚል ቢሆንም መረጃውን ለቲአርቲ ወርልድ የሰጡ አንድ ተንታኝ ግን የኻባድ ንቅናቄ አካል የሆነ አንድ ሽፋን የተሰጠው ቡድን ሌላ አሸባሪ ቡድንን በገንዘብና በቁስ እንደሚደግፍ ማስረጃው አለ ይላሉ። በስታንፎርድ ዩኒቨርሲቲ የታሪክ ትምህርት ክፍል እጩ ዶክተር የሆኑት ኦዝጉል ዲክመን አሸባሪ ሲሉ የጠሩትን በቱርክ የሚንቀሳቀሰውን የፈቶ ቡድን በዋነኝነት መነሻው ይኸው የአይሁዳውያኑ ኻባድ እንቅስቃሴ እንደሆነ ይናገራሉ። ማስረጃ ብለው ያስቀመጡትም የፈታህ ንቅናቄ ከፍተኛ መሪ የነበሩ ሰዎች ይህንን የአይሁዳውያኑን የኻባድን እንቅስቃሴ በእጅጉ ያደንቁት እንደነበርና ልክ ኻባድ እንቅስቃሴ በተለያዩ የዓለም ክፍሎች መሪዎችን አስቀምጦ ጉባኤ እንደሚዘረጋው ሁሉ የፈታህ እንቅስቃሴም ይህንን ነገር ያደርግ የነበረው ከዚሁ ከአይሁዳውያኑ ንቅናቄ ወስዶ እንደነበረ ያስቀምጣሉ። እኚህ የአደባባይ ሰው የሆኑ የ40 ዓመታት ንቅናቄውን የመሩት የአይሁዱ መምህር ለኔታንያሁ $1 እርዳታ በመስጠት ለሌላቸው መስጠትን እናስታውስ የሚል ምክር ከለገሷቸው በኋላ አሁን ድረስ ኔታንያሁ የሚጠቀሙበትን የትንቢት ዕውቀት በሙሉ እንደሰጧቸው ይነገራል። ይህ ውይይት ከተደረገ ከጥቂት ዓመታት በኋላ እኚህ የአይሁድ መምህር በግልጽ ወጣቱን ኔታንያሁ አንድ ቀን የእስራኤል ጠቅላይ ሚኒስትር እንደሚሆኑና የሀገረ እስራኤል የመጨረሻው መሪ ሆነው በትረ ስልጣኑን ለመሲሁ እንደሚያስረክቡ ትንቢት እንደነገሯቸው ማስረጃዎች ወጥተዋል። የሜናሄም ሜልደንሸንሰር ይህ ትንቢታቸው ታዲያ ለመጀመሪያ ጊዜ መሬት የረገጠው በ1996 እንደ አውሮፓውያኑ ዘመን አቆጣጠር ቤንያሚን ኔታንያሁ በይፋ የእስራኤል ጠቅላይ ሚኒስትር በሆኑበት ጊዜ ነበር። ከዚያ በኋላ ቤንያሚን ኔታንያሁ አንዴ ሲወድቁ አንዴ ሲነሱ፣ ከስልጣን ሲነሱ ከስልጣን ሲመለሱ በርካታ ሂደቶች አለፉ። እስራኤላውያን እኚህ ወይ ከሞት ራሳቸው ይነሳሉ አለዚያም ደግሞ ሌላ የዮሴፍ ልጅ መሲህ ይልካሉ ብለው የጠበቋቸው የአይሁድ መምህር የተናገሩት የትንቢት ቃል አንዴ ሲወድቅ አንዴ ሲነሳባቸው ለዘመናት በአስቸጋሪ ሁኔታ ውስጥ አልፈዋል። ኔታንያሁ ግን ስልጣን ዘመናቸው ሁሉ በተደጋጋሚ ጊዜ ከፍተኛ ተጽዕኖ በመፍጠር ከስልጣን ሊወርዱ ጫፍ ላይ ከደረሱ በኋላ ወደ ስልጣን በመመለስ እስራኤል አላት ያሏትን አቅም ሁሉ ተጠቅመው ዙሪያቸው ላይ ያለውን የእስራኤል ጠላት ያሉትን ሁሉ በመደብደብ ለአይሁዱ መሲህ መንገድ እየጠረኩ ነው ብለው ያምናሉ። ራባዩ የነገሯቸውን ያንን ትንቢት ሁል ጊዜ በየቀኑ በማስታወስም መሲሁ መምጣቱን ለማፋጠን ሲሉ በየቀኑ ከጎረቤቶቻቸው ጋር ጦርነት እንደሚለኩሱ ነው እየተነገረ የሚገኘው። እውን ግን መሲሁ እስካሁን አልመጣም? መሲሁ ቢመጣስ መንገድ የሚጠረገው የጎረቤት ሀገራት እየወደሙ እንዲሆን ይፈልጋል? እኛስ አንድ ጊዜ ለዓለም ሁሉ ድህነት፣ ለዓለም ሁሉ ሰላምና ለዓለም ሁሉ ፍቅር መጥቶ በአይሁዳውያን የተሰቀለውን ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን መሲሐችን አድርገን ተቀብለነዋል። እርሱ ዳግም ለፍርድ ወደ ምድር ከመምጣቱ ውጪ ሌላ ከሞት የሚነሳ መሲህ የለንም። እኚህ ነቢይ ናቸው የተባሉት በፍጹም አይሞቱ፣ ሞት ሊነጥቃቸው አይችልም ተብሎ በደጋፊዎቻቸውና በተከታዮቻቸው ይታመንባቸው የነበሩት ሜናሄም ሜልደንሸንሰር ከሞቱ እነሆ 30 ዓመታት ቢቆጠርም መቃብሩን መፈንቀልም መቃብሩን መክፈትም አልቻሉም። እስካሁን ድረስም የሚጠብቋቸው ሰዎች የመኖሩን ያህል የእሳቸው መምጣት ግን እምብዛም ነው። ይሁንና መሲሁ እንዲመጣ መንገድ ጠርጋለው የሚሉት ቤንያሚን ኔታንያሁ ይህንን መንገድ ጠረጋ ያሉትን የቦምብና የሚሳኤል ውርወራ አያይዘው ቀጥለውበታል። የኛ መሲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለፍርድ ወደ ምድር እንደሚመጣ እናውቃለን። ለሁሉ እንደየሥራው እንደሚከፍለውም እንደዚሁ። ይሁንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ በተመላለሰባቸው ጊዜያት ሁሉ ደጋግሞ ይነግረን ከነበሩና በመጽሐፍ ቅዱስ ላይ ከተቀመጡ ጉዳዮች መካከል ዋነኛው ከሐሰተኛ ነቢያት ተጠበቁ፣ ነቢያትንና ትንቢታቸውን መርምሩ የሚለው ነው።
እነዚህ ለአይሁዳውያን የተነገሩ አብዛኞቹ ትንቢቶች የሐሳዊ መሲህና የሐሰተኛ ነቢያት ትንቢቶች ስለመሆናቸው ማረጋገጫው አንድና አንድ ነው። እሱም ከ2017 ዓመት በፊት በዓለማችን ላይ ከመቤታችን ከቅድስት ድንግል ማርያም በድንግልና የተወለደው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እርሱም ማዳኛችን ቤዛችንና መሲሐችን ነው። እርሱ እኛን ሊያድነን ሲመጣ የማንንም ቤት አላፈረሰም። ለወፎች ጎጆ አላቸው፣ የሰው ልጅ ግን የሚጠለልበት ዋሻ እንኳን የለውም ብሎ ጌታ ራሱ በቃሉ የተናገረው በኢየሩሳሌም ቤተ መቅደስ መኖር አቅቶት አልነበረም። እኛ የምናቀው የመሲሁ መንገድ ጠራጊ በእናቱ ማህፀን ሆኖ እናትንና ልጅን ሲያይ የዘለለውን በረሃ ለበረሃ የኖረውን የበረሃ አንበጣ ሲበላ ያደገውን መጥምቀ መለኮት ቅዱስ ዮሐንስን እንኳን መንገድህን የጠረከው እንዴት ነው ብለን ብንጠይቀው ትውልዱን ሁሉ ንስሐ ግቡ እያለ በማዘጋጀት ነው። የተለያዩ የመጽሐፍ ቅዱስ ጥቅሶችን አካባቢን ለመደብደብ ይጠቀሙበታል ተብለው የሚታሙት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን እነሆ የአይሁድ መሲህ እንዲመጣ ሕዝቡን የሚያዘጋጁና መንገድ የሚጠርጉ ናቸው ተብሎ ስያሜ ተሰጥቷቸዋል። መሲህም መንገድ ጠራጊም አንድ ጊዜ መጥተዋል። ከዚህ በኋላ ከቅዱሳኑ ጋር የሚመጣው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አውሬውን ይኸውም የቀደመውን እባብ ዲያብሎስን ሊያስረውና ላይመለስ ወደ ገሃነም ሊወረውረው ትውልድንም እንደየሥራው እንደየጽድቁ ሊዳኝ በድጋሚ ይመጣል። አዎን ጌታ ኢየሱስ ሆይ ቶሎና ማራናታ። ሰላመ ክርስቶስ ከሁላችን ጋር ይሁን። ይቆየን።